እንዴት ነው ጌታን ያገኘው? እንዴት ጌታ አገኘ አንተን? እንግዲህ ጌታን ያገኘሁበት ትንሽ ሰፋ ይላል። ሌላ ጊዜም ያው መጽሐፍ ለመጽሐፍ ስለማስብ የህይወት ታሪኬ የተወሰነውን ነው መናገር የምፈልገው። ጌታን ያገኘሁት እንግዲህ 3ኛ ዓመት ጨርሻ 4ኛ ዓመት መግቢያው ላይ ነው። የተፈጠረው ምንድነው? በዛን ጊዜ ማዘር ሞታ ነበር እና ማዘር በሞተችበት ሰዓት ብቻ የሆነ ተስፋ መቁረጥ ውስጥ ምናምን ነበርኩና ያው በህይወቴ ተስፋ መቁረጥ ውስጥ ነበርኩ። እሱ ብቻ ሳይሆን ያመኝ ነበር፣ ይጥለኝ ነበር። ብዙ ጊዜ ትምህርት ቤት ውስጥ እታወቃለሁ ስለሚጥለኝ ማለት ነው። እንዲሁም ደግሞ ማታ ማታም አይኔ ያይም ነበር፣ ያስቸግረኝ ነበር። መነጽር ያደረኩት አሁን ብዙ ከመጽሐፍ ነው እንጂ ያኔ መነጽር አላደርግም። ግን አይኔ ታማሚ ነበር። እንደዚህ ያሉ ችግሮች ነበሩብኝ። ማዘር ሞተች፣ ብቻ ተስፋ መቁረጥ ውስጥ ነበርኩኝ። ከዛ ምን ተፈጠረ መሰለ? በጣም እስልምናን በጣም ነው የምወደው እና ሶላት ሰግዳለሁ፣ ቁርአን ከበታች ያሉትን አቀራለሁ። ይሄ ግቢ ውስጥ ያለ ፌሎ ውስጥ ልክ የተማሪዎች ፌሎ እንደሚባል እንደዚሁ የተማሪዎች እንትን ይጀማ አለ። እዚያ ውስጥ አብሬ ያሳልፍ ነበር። አብረን ሶላት እንሰግድ ነበር። ጓደኞች ነበሩ፣ ሙስሊሞች ነበሩ። ግን አንድ ጊዜ ምን ተፈጠረ? ሰፈሬ ጎጃም ረንዳ አካባቢ ነበር እና በግሬ በአፍንጮ በር አካባቢ ብዬ ወደ 6 ኪሎ እየመጣሁኝ በድንገት የሆነ ውስጤን ፍርሃት ወረረኝ እና ፍርሃቱ ምንድን ነው? አሁን ብሞት ወዴት ነው የሚሄደው? ጥያቄ። በዚህ ሰዓት ብሞት የት ሄዳለሁ የሚል ነበር። ስለዚህ በጣም ያንቀጠቀጠኝ ነበር፣ መቆም ያንቃተኝ ነበር። በጣም ፍርሃት ውስጥ ነበርኩ። እንዴት ነው አሁን ብሞት የሚል ሐሳብ። ለሱ ምላሽ ለማግኘት ዱዓ ማድረግ ነበረብኝ። ዱዓ ማለት ጸሎት ማለት ነውና አላህ ሆይ አሁን እኔ ብሞት ወዴት ነው የምሄደው? ኃጢአተኛ እንደሆንኩ አውቃለሁ፣ አንተ ማስደሰት እንደማልችል አውቃለሁ። ግን ብሞት ወዴት ነው የምሄደው? መጨረሻዬ ምንድን ነው? በቃ አሁን ጊዜ የለኝም ብባል በዚህ ሰዓት ብሞት የት ነው የምሄደው የሚል ጥያቄ ነበር። የሚገርመው ነገር መልስ የለውም። ደጋግሜ ጠየቅኩት፣ የለም። እና መንገድ ላይ አንድ ጥርጣሬ ውስጥ ገባ። የማይናገረው ስለማይሰማ ነው የሚል ማለት ነው። ለካ አይናገርም፣ ማንም ተናግሮ አያውቅም። እንግዲህ ሙሐመድን አንድ ጊዜ ብቻ ተናግሮታል ይባላል። ቁርአንም የተቀበለው ከጅብሪል ከሚባለው መልአክ እንጂ በእነሱ አስተሳሰብ ማለት ነው እንጂ አላህን አናግሮ ቁርአን ተቀብሎ አያውቅም። አንድ ጊዜ ሚራጅ የሚባል ጉዞ ብቻ ሶላትን ሲቀበል ያኔ ብቻ ነው አናግሮታል የሚባለው። ከዛ ውጭ ሙሳ የሚባለው ፊት ለፊት አናግሯል ተብሎ ይታሰባል። ከዛ ውጭ ማንም ሰው አላህን ሰምቶት አያውቅም፣ ሊሰማውም አይችልም። ለምንድን ነው? ስለማይናገር ነው ወይ? አይ ቲንክ ስለማይናገር ነው። ቢናገር ኖሮ ሰው ከሰው ሳይለይ ለሁሉም ሰው መናገር የሚችልበት አቅም ሊኖረው ይገባ ነበር እና አልተናገርም ያን ጊዜ። ስለዚህ ስለማይናገር ነው። ከዛ ጥርጣሬ ውስጥ ስለገባሁ ደግሞ ደነገጥኩ። ፍርሃት አለኝ እና ጥርስ አደርግልህ አንድ ቀን ግን ያልጠየቅኩት መለሰልኝ። እሱም ኢየሱስ ክርስቶስ ነው። አንድ እኔ መንገድ ዮሐንስ 14:6 ነው የመጀመሪያ የሰማሁት በድምፅ። እኔ መንገድ ነኝ እውነትና ሕይወትን በእኔ በቀር ካልሆነ ወደ አብ የሚመጣ የለም የሚለው ቃል ነው በድምፅ የሰማሁት። የመጀመሪያ የሆነልኝ እሱ ነው። በዚህ ጥርጣሬ ውስጥ ባለው ሰዓት ይህን ድምፅ በሰማሁ ሰዓት ፈረንሳይ መስጊድ አለ፣ 6 ኪሎ ፈረንሳይ መስጊድ ለሶላት በሄድኩበት ሰዓት አቡ ሀይደር የሚባለው ሰው ኢየሱስ ክርስቶስ ፍጡር መሆኑን የሚናገሩ 14 የመጽሐፍ ቅዱስ ክፍሎች አሉ ብሎ ይጠቅስ ነበር እና ከሶላት በኋላ ነው እየሰማሁ ነበረ። 14 ቦታ ላይ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ፍጡር ነው ተብሎ ከተጻፈ ታዲያ ይሄ ሁሉ ምሁር፣ ይሄ ሁሉ የተማረ ክርስቲያን እንዴት ሳይረዳው ቀረ? እንዴት እሱ ሊያገኘው ቻለ? የሚል ጥያቄ ፈጠረብኝ። ስለዚህ ውስጤ ከፍተኛ ጥርጣሬ ውስጥ ገባ። አንደኛ እሱ ሙስሊም ነው። መጽሐፍ ቅዱስን ክርስቲያኖችን የሚመረምሩትን ያክል ሊመረምር አይችልም። ታዲያ እሱ በቀላሉ 14ቱም ኢየሱስ ክርስቶስ ፍጡር የሆነባቸውን ቦታዎች ከተናገረ ታዲያ ክርስቲያኖች እንዴት አያውቁም?
ስለዚህ ወይ ዋሽቷል ወይ እነሱ ደግሞ አእምሯቸው ተዘግቷል ማለት ነው የሚል ሐሳብ ነበረ። ከዛ በኋላ ነገሩ እየተገለጠ ሲመጣ ለካ እሱ እየዋሸ ነው። ኢየሱስ ክርስቶስ ሰው የሆነባቸውን ቦታዎች እንጂ ኢየሱስ ፍጡር የሆነበትን ቦታ አልነበረም። በክርስቲያኖች ደግሞ አምላክ በስጋ ተገለጠ ተብሎ ይታመናል። ስለዚህ እነዚህን እየተረዳው ስመጣ ወደ ክርስቶስ መጣሁ ማለት ነው። ይሄ ነው ከእስልምና ወደ ክርስትና የመጣሁበት። ዋው እግዚአብሔር ይመስገን ማሚ፣ በጣም ደስ ይላል እውነቱን ለመናገር። ታዲያ ሃይማኖትን በመቀየር ከእስልምና ወደ ክርስትና በመምጣት የደረሰብህ ቻሌንጆች አሉ? ምን አይነት ቻሌንጅ አጋጠመ? ብዙ ጊዜ ሰው ከአንድ ሃይማኖት ወደ ሌላ ሃይማኖት ሲቀይሩ የሚያጋጥማቸው ቻሌንጅ አለ። ከነበሩበት ሃይማኖት ያሉ ሰዎችም ጋር ከነሱ የሚነሳ ቻሌንጅ ሊሆን ይችላል። ሳምታይምስ ደግሞ የሃይማኖቱ መቀየር በራሱ የሚፈጥረው ቻሌንጅ አለ እና አንተ ጋር ምን አይነት ቻሌንጅ አጋጠመ? አብርሽ፣ ያው ነገሩ ቀላል አይሆንም። ምክንያቱም የውጩ መከራ ብቻ ሳይሆን ውስጡ ቀላል አይደለም። ለምሳሌ ያልኖርክበትን አንድ እምነት ለመቀበል ራሱን የቻለ ትግል አለው። ለምሳሌ ለእኔ እነዛ ነገሮች ይኖሩ እንጂ ኢየሱስ ክርስቶስ እንዴት አምላክ ሊሆን ይችላል? እንዴት በፈጠረው ፍጡር በጥፊ ሊመታ ይችላል? በኋላ መልሱን እናወራበታለን። ግን እንዴት ሊመታ ይችላል? እንዴት መለኮት በሰው ሊጠቃ ይችላል? የሚሉ ጥያቄዎች ለእኔ ቀላል አልነበሩ። ስለዚህ እሱን ምላሽ ለማግኘት ብዙ ሰርቻለሁ፣ ደግሞ ውጤታማ ሆኜበታለሁ። ግን ይሄ የራሱ አንድ ቻሌንጅ ነበር። ከአዲስ ማህበረሰብ ጋር መቀላቀል፣ ያኛውን ማህበረሰብ በተው በጣም ከባድ ነበር። ምክንያቱም አጎት አለ፣ አክስት አለ፣ ሲስተር አለች፣ ፋዘር አለ። ማዘር እንኳን በህይወት አልነበረችም። ብራዘር አለ፣ ብዙ ቤተሰቦች አሉ። ከነሱ መሀል ወጥቶ ሌላ ማህበረሰብ ውስጥ መቀላቀል ራሱን የቻለ ቻሌንጅ አለው። ሁለተኛው ደግሞ ውጫዊ የሆነ ተጽዕኖ ነው። እንግዲህ ለመጀመሪያ ጊዜ ቤት ስገባ ያ ጥርጣሬ ውስጥ ሆኜ ወደ ክርስትና ለመምጣት እያሰብኩበት ባለበት ሰዓት ወደ ቤት ገባሁ እና ወደ ቤት ስገባ ከካምፓስ መጥቼ ጫማዬን ሳላወልቅ ዝም ብዬ ነበር የገባሁት። አሰላሙ አለይኩም ሳልል ገባሁ እና አገባቤን ስላየች ሲስተር ለምንድን ነው እንደዚህ ያላል? አሰላሙ አለይኩም ብለህ የማትገባው ለምንድን ነው ሶላት የማትሰግደው? ምናምን ብቻ ብዙ ጥያቄ አነጠየች። ስለዚህ አላምንበትም አልኳት። ስለዚህ አላምንበትም ስላልኳት ከእስልምና የመውጣት ፍላጎት እንዳለ ተረዳች። ስለዚህ ምን አደረገች? አሁንም አቡ ሀይደር ጋር መውሰድ ነበር እና ሰዎች የሚረዱን ሰዎች አሉ፣ እነሱ ጋር አገናኛለሁ ብላኝ ሲሄድ ያገኘሁት አቡ ሀይደር ነበር። እሱ ጋር በወሰደች ጊዜ ያው ከዛ በፊት መስጊድ ውስጥ አግኝቼው ቢሆንም ብዙ ሰው ስለሚያውቅ አላስታወሰኝም። በግል ነው ደግሞ? በግል እሷ ናት የወሰደችኝ። ከዛ ጥያቄዎች ጠይቀኝ ነበር፣ መልስለት ነበር። እነዛ የሚመልሳቸው መልሶች የምሰማቸው በድምፅ ነበር። ለእኔ በጣም የተለየ ኢንቫይሮንመንት ነበር በዛን ሰዓት። ከእግዚአብሔር የሆነ እግዚአብሔርን ሀሳብ የምሰማበት፣ መጽሐፍ ቅዱስ ሀሳቦችን የማስታውስበት፣ እግዚአብሔር የሚናገርብኝ ሰዓት ነበር ለእሱ ምላሾችን ስሰጥ እና ለእኔ በጣም የሚገርም ኮንዲሽን ነበር። እግዚአብሔር በጣም እየረዳኝ የነበረ ሰዓት ነው። መጨረሻ ላይ ምን አላት? እሱ እኮ ከክርስቲያን ከሆነ ቆይቷል፣ ምክንያቱም ብዙ ነገር ያውቃል አላት። እኔ ግን እንደዛ አልነበርኩ። እግዚአብሔር ነበር እየረዳኝ የነበረው። ከዛ ከወጣም በኋላ ከቤት ተባረርኩ ማለት ከቤት ተባረርኩ፣ ከሲስተር ጋር ወጣሁ። እንግዲህ ቻሌንጁ ከቤት መባረር ነው የመጀመሪያው። እዛ አካባቢ ያሉ ሰዎች እኔን ማግለል ጀመሩ። ከዛ ሙሉ በሙሉ ከቤት ወጣሁ ማለት ነው። ስለዚህ ከቤት ወጣሁኝ። የመጣሁት ጓደኛዬ እናት ጋር ነበረ። እነሱ ጋር ንስሐ ገባሁ። ከዛ እነሱ ጋር ቦታ ትፈልግልኝ ነበር ማድረበት። የሆነ መጸለያ ቦታ ነበር፣ መጸለያ ቦታ ነበር። እዛ ነበር ሳርፍ የነበረው። ያው ብዙ ቻሌንጆች አሉ፣ አሁን በዝርዝር ልነግር አልችልም። በጣም ብዙ የገንዘብ እጥረት፣ ብቸኝነት፣ ሰዎችን አንደርስታንድ አለማድረግ፣ የሰዎች መግፋት፣ ሰዎች አንደርስታንድ ያደርጉ ጥርጣሬ ውስጥ ይገባሉ። ግን ያቺ የጓደኛዬ እናት በጣም በብዙ ታግዘኝ ነበር። እንግዲህ በጣም ብዙ በዝርዝር ባልነገር በጣም ብዙ መከራዎች አልፈዋል። ልክ እንደነገርኩ ቅድም በመጽሐፍ መልክ ላዘጋጀው ስለምፈልግ ሁሉንም ማውራት ስላልፈለግኩ ነው። ብዙ ጉዳዮች ከቤተክርስቲያንም ከቤተክርስቲያን ውጭም በግሌም ብቸኝነቱም፣ ረሃቡም፣ ርዛቱም እንግዲህ ከኮተቤ 6 ኪሎ ሄጄ ካምፓስ ስማር አንዳንድ ጊዜ በእግር ሄድ ነበር።
ከኮተቤ 6 ኪሎ በጣም የሚገርም ተአምር ነበር። ነገራችን ላይ በደስታ ነው ሁሉንም ነገር ሳደርግ ነበር። እንግዲህ በጣም ብዙ ውጫዊም ውስጣዊ መከራዎች ነበሩ። እነሱ ግን በውስጥ ያለውን ደስታ ሊያሸንፉት አልቻሉም። ምክንያቱም እኔ በጌታ ያገኘሁት ደስታ የተለየ ነበር። ስለዚህ አሁን ለምሳሌ ከኮተቤ 6 ኪሎ በእግሬ ስሄድ ምንም አይነት ስሜት የተለየ ስሜት አይሰማኝም ነበር። በኤርገንዶ ጫማ ነበር አንዳንድ ጊዜ የሚሄደው ጫማ ስለሌለኝ ማለት ነው። እሱ ብቻ ሳይሆን ያው የገንዘብ ጥረት አለ። 2 ቀን 3 ቀን አንዳንድ ጊዜ አለመብላት አለ። እንግዲህ የማልበላው ግን የሆነ ሂጅ የምበላበት ሰው አጥቻ አይደለም። እኔ ሁሉም ሰው ቤት ሄደህ ልብላ ምናምን አትልም። ስለዚህ ራሴን እቆጥባለሁ። አስተዳደጌም አለ። ይሄ ማዘሬም ትል ነበር ጎረቤት ሄዳችሁ የሰው እጅ እንዳታዩ በልታችሁ ነው መሄድ አለባችሁ፣ ሰው ቤት እንዳትበሉ ምናምን ትላለች። ስለዚህ አስተዳደግ ስላለ በጌታ መጥቼ ቢርበኝም የሆነ ሰው ቤት ሄዶ መብላት ይከብደኝ ነበር። የጓደኛዬ እናት ነው አልፎ አልፎ የሚሄደው፣ እዛ ሲሄድ እበላለሁ። ግን እዛ ደጋግሞ መሄድም ይከብደኝ ስለነበረ ማልበላባቸው ሰዓቶች ይበዙ ነበር። ግን የሚገርመው ውስጣዊም ውጫዊም መከራ እያለ ውስጥ ያለው ያ በመንፈስ ቅዱስ የሆነው ደስታ ሊረታ አልቻለም። በጣም ጠንካራ ነበር። አንዳንድ ጊዜ ሌሊት ደስታ መቋቋም ሲያቅተኝ ሰውነቴን ይሞቀኝ ነበር፣ ደስ ይለኝ ነበር እና ውጭ ወጥቼ በቀዝቃዛ ውሃ እታጠባለሁ። በጆክ ማለት እንደዚህ እንትን አድርጌ ማለት ነው። እና በጣም ኃይለኛ ደስታ ውስጥ ነበር። ጸሎቴን ይመልስልኛል። ገብቶሃል? ጸሎቴን የሚመልስልኝ ቅርብ የሆነ ከስትንፋሴ የቀረበ አገኘው። የሚገርም ነገር አላህ ትልቅ ነው ብዬ ሰብካለሁ። በፊትም አላህ ትልቅ ነው ብዬ አምናለሁ። አላሁ አክበር ስንል አላህ ትልቅ ነው ማለት ነው። ግን አንድ ነገር ይጎለዋል። እግዚአብሔር ትልቅ ነው አይደለ ክርስቲያን? ማንንም ደግሞ አይነቅም። ስለዚህ ፍጥረታትን የፈጠረ አምላክ እኔን ለማዳን ሰው ሆኖ መጥቷል። ይሄ በጣም የሚያስደንቅ ነበር። ሰማያትም እኮ ትልቅ ናቸው፣ ሰዎችም ትልቅ ናቸው። ሰው ራሱ ስብስብ ነው፣ ለማወቅ በጣም የሚያስቸግር ነው። ነገር ግን እግዚአብሔርን የሚያክል ትልቅ የለም። ግን ከሰው ልጆች ይልቅ እግዚአብሔር ነበር ለሰው ልጆች ቅርብ። ስለዚህ በጣም ቅርብ ስለነበረ እግዚአብሔርን ወደድኩት። ከዚህ የተነሳ ደስታዬ ሙሉ ነበር። ስሞት ወዴት እንደሚዳቃለሁ እንግዲህ እንደነገርኩ ይጥላይ ነበረ። በጣም ተስፋ መቁረጥ ውስጥ ነበርኩኝ። ወዴት እንደሚሄድ አላውቅም ነበረ እና በጣም ውስብስብ እና የሆነ የሚጨንቅ ጨለማ ነበር ውስጥ ነው የነበርኩት። ግን በክርስቶስ ኢየሱስ ሳምን እዚህ ምድር ላይ ራሱ ገነት ያለ ነው የሚመስለኝ። እንደዛ አይነት ደስታ በህይወቴ አይቼም ሰምቼም አላውቅም። እና አንዳንድ ጊዜ ለጓደኞች እላቸዋለሁ ገነት ምድር ላይ ነው እንደ ያለው። ይሄ በመንፈስ ቅዱስ የሆነው ደስታ ለዘላለም በእግዚአብሔር ቀኝ ያለው ፍስሐ እዚህ ምድር ላይ ያለ እንዴ ነው የምላቸው። ከደስታ ብዛት ማለት ነው። ችግሩ አልተለወጠም። እንደውም የምበላውም ጠጣውም ያጣሁበት፣ ከቤተሰቦቼ የተለየሁበት፣ ሰዎች እኔን የሚጠራጠሩበት፣ የምለብሰው ያጣሁበት ብዙ ክፍተቶች ያሉበት ሰዓት ላይ ነኝ። ግን የሚገርመው ደስታዬ በጣም ሙሉ ነበር። እና አንድ የመጽሐፍ ቅዱስ ክፍል አለ። የእግዚአብሔር መንፈስ የእግዚአብሔር መንግስት የመብልና የመጠጥ ጉዳይ ሳይሆን በመንፈስ ቅዱስ የሆነ ደስታ ነው። እና በኋላ ላይም እግዚአብሔር ያስተማረኝ ይሄ ነው። ከጥልቅ መከራ ይልቅ እግዚአብሔርን መረዳት ይበልጣል። ለምን? ጥልቁን መከራ እንደምንም የሚያስቆጥር ደስታን እግዚአብሔርን ማወቅ ስለሚሰጥ። እግዚአብሔርን ስታውቀው ያ ደስታ አንተ ጋር ይመጣል። ከመከራው በላይ ነው። ስለዚህ እኔ በጌታ ከመጣሁ አዝኜ አላውቅም። በጣም ደስተኛ ነኝ። አንድ ቀን ክርስቶስ ላይ ጥርጣሬ ኖሮኝ አያውቅም። በጣም እርግጠኛ አንድ ቀን ገሃነም እገባለሁ ብዬ አስቤ አላውቅም። በጣም እርግጠኛ ነኝ። ይሄ ደግሞ ለእኔ ደስታን አምጥቶልኛል። በጣም ደስተኛ ሆኛለሁ። ከዚህ የተነሳ መከራውን በዚህ መልክ ለማለፍ ችያለሁ እንጂ በጣም ብዙ ነገሮችን አልፌያለሁ። እግዚአብሔር ይመስገን። እንደው ቅድም ስትለኝ